ሱባኤ ማለት ሰብአ ከሚለው የግዕዝ ግስ የወጣ ሲሆን ትርጉሙም ሰባት ማለት ነው። ያ ማለት አንድ ሱባኤ የሚባለው 7 ዕለት ወይም ደግሞ ሁለት ሱባኤ የሚባለው 14 ዕለት እጥፍ ማለት ነው። ስለዚህ ሰብአ ከሚለው የግዕዝ ግስ የወጣ ነው። ነገር ግን እዚህ ትንሹ ሱባኤ በመጽሐፍ ቅዱስ የተመዘገበው የተዘገበልን የነነዌ ሰዎች የገቡት ሱባኤ ነው። ሁለት አይነት ሱባኤ አለ። እንግዲህ በጣም ብዙ አይነት ሱባኤ አለ። ብዙ አይነት የሱባኤ አይነት አለ። ከምንኖረው ኑሮ፣ ከምንሰራው ስራ፣ ካለንበት የኑሮ ሁኔታ አንጻር እንደ ምቾታችን የምንገባው የተለያየ አይነት ሱባኤ አለ። ነገር ግን በዋናነት ሱባኤ የምንለው በሁለት ይከፈላል። አርምሞ የምንለው አለ፣ ታቅቦ የምንለው አለ። እንግዲህ የህብረት ሱባኤም የሚባል አለ። እሱ ሐዋርያት ተሰብስበው መንፈስ ቅዱስ ከወረደላቸው በኋላ የገቡት ማለት ነው። ልክ እንደዛ አይነት ሱባኤም አለ። ነገር ግን በግለሰብ ደረጃ ወይም ደግሞ በግላችን የምንገባው የሱባኤ አይነት ሁለት ነው። አንደኛ አርምሞ ነው የምንለው አለ። ሁለተኛ ደግሞ ተአቅቦ የምንለው አለ። አርምሞ ማለት አርመመ ወይም ደግሞ ዝም አለ ከሚለው የግዕዝ ግስ የወጣ ሲሆን ያ ማለት ዝም ማለትን፣ ጸጥታን፣ ከማንም ሰው ጋር ሳንነጋገር የማንንም ሰው መልክ ሳናይ በገዳም በዋሻ ወይም ደግሞ በቤታችን ዘግተን ከእግዚአብሔር ጋር ብቻ በቀን 7 ጊዜ እየጸለይን የ7ቱን ሰዓታቶች እየጸለይን ከእግዚአብሔር ጋር የምንነጋገርበት፣ ችግራችንን ለእግዚአብሔር የምንነግርበት፣ ጓዳ ጎድጓዳችንን ምስጢራችንን ለስላሴ የምናካፍልበት፣ እንዲሁም ለኃጢአታችን የምናለቅስበት የሱባኤ አይነት አርምሞ ይባላል ማለት ነው። ታቅቦ የምንለው ደግሞ ከሰዎች ጋር ሆነን የምንገባው በጾም ልክ እንደ አርምሞ እስከ ማታ ድረስ እየቆየን አንድ አይነት ተመሳሳይ ምግብ ብቻ። እንግዲህ በአርምሞ ውስጥ ስንሆን የሚፈቀደው አንድ ኩባያ ወይም ደግሞ እንዴት ልለካው፣ እንደ አንድ ብርጭቆ እንደምንለው እንደ አንድ ብርጭቆ በሶ መጠጣት ይቻላል። ወይም ደግሞ ውሃ ብቻ አድርጎ እንግዲህ 3 እፍኝ ብቻ የተነከረ ሽምብራ ወይም ደግሞ ባቄላም ሊሆን ይችላል። ብቻ ጥሬ ነገር እየበላን ለረሃባችን ማስታገሻ ብቻ ማለት ነው። ወይም ደግሞ እንግዲህ መስገድ መጸለይ ስላለብን አቅም ስለሚያንሰን ኃይላችን ለመመለስ ለቁመተ ስጋ ይሉታል አባቶች፣ ለቁመተ ስጋ ብቻ የምትሆን እየተመገብን የምንገባው የሱባኤ አይነት አርምሞ ይባላል ማለት ነው። በዚህም ጊዜ የሰው መልክ ማየትም አይቻልም። ማታ ላይ ብቻ ለገዳም ላይ ከሆንን ነው ይሄን የምላችሁ። ዋሻ ላይ ምናምን ከሆናችሁ ማታ 12 ሰዓት ላይ እና ጠዋት 12 ሰዓት ላይ ከመንጋቱ ከፀሐይ ከመውጣቷ በፊትና ፀሐይ ከጠለቀች በኋላ ወተን ተጸዳርተን ምናምን መመለስ እንችላለን። ከዛ ውጪ የሰው መልክ ማየት አንችልም ማለት ነው። ታቅቦ የምንለው ግን ስራችንን እየሰራን በትምህርት ቦታ ሆነን